ይህ የምትመለከቱት ሕንፃ ኦ14 ታወር ይባላል። ዱባይ ውስጥ ከሚገኙ ዓይን ከሚስቡ ሕንፃዎች አንዱ ነው። በ2V10 ዱባይ ውስጥ ቢዝነስ ባይ በምትባል ቦታ ላይ የተገነባ ሲሆን ሕንፃው አስገራሚ የምህንድስና ጥበቦችን የያዘ ነው። የመጀመሪያው ይህ ሕንፃ እንደ ሌሎች ሕንፃዎች ክብደቱን ወደ መሠረት በቢም እና ኮለመን ሳይሆን የሚያስተላልፈው ወፍራም ከሆነው የውጭኛውን የአርማታ ሽል በመጠቀም ነው። ይህም ኮለን የሌለውና ሰፊ ዘርፈ ብዙ አገልግሎት የሚሰጥ የቢሮ ሕንፃ መፍጠር ችለዋል። ሁለተኛው ብዙዎቹ በዓለም ላይ ረጃጅም ፎቆች የውጭ ግድግዳቸው መስታወት ሲሆን ይህ ሕንፃ ግን ልክ የእንቁላል ቅርፊት የሚመስል አርማታ ግን ከ1000 በላይ ክፍተት ያለው ቅርፊት ውበትን ከአገልግሎት ጋር አዳምሮ የያዘ ሕንፃ ነው። ሦስተኛው ደግሞ ከሕንፃው የአርማታ ቅርፊት 1 ሜትር ገባ ብሎ የተሠራው መስታወት ሲሆን ዱባይ ሞቃት ከመሆኗ አንጻር በዚህ ክፍተት ውስጥ ሞቃቱን አየር በራሱ ስለሚወጣ ሕንፃው የበለጠ ቀዝቃዛ እንዲሆንና አርማታው በራሱ የቤቱ ውበት እንዲሆን ረድቶታል። ዱባይ ኦ14 የምህንድስና እና የሥነ ሕንፃ ጥበብ ተዳምሮ የታየበት የጥበብ ውጤት ነው።